ሰላም ጤና ይስጥልኝ ውድ የኑ እናስብ ቤተሰቦቻችን እንደምን ከርማችኋል? ይህ ኑ እናስብ የተሰኘው የዩቲዩብ ቻናላችን ነው። በዚህ ፕሮግራም እናንተን ያዝናናል፣ ያስተምራል እንዲሁም ይገነባል ብለን የምናስባቸውን ጥበባዊና መጽሐፍ ነክ ጉዳዮችን ወደ እናንተ የምናደርስበት ልዩ ፕሮግራም ነው። ስለሆነም አብራችሁ እንድትቆዩ ግብዣችን ነው። መደበኛ ትምህርታቸውን ከአራተኛ ክፍል ላይ ጀምረው ሁለተኛ ዲግሪን ዘለው የሶስተኛ ዲግሪ ትምህርታቸውን በላቀ ውጤት ያጠናቀቁ እንቁ ምሁር ነበሩ። ይህ ሰው ወደ ዌልስ ዩኬ አቅንተው የሶስተኛ ዲግሪ ትምህርታቸውን 9 ወራትን ቀድሞ አጠናቀው ዲግሪን በፖስታ ላኩልኝ እኔን ግን የሀገሬ ገበሬዎች ይፈልጉኛል ብለው የአውሮፓን ቅንጡ ህይወትን ንቀው የመጡ የወገን ጠበቃ ናቸው። እኚህ ሰው በምዕራባውያኑ የሥነ ምህዳር ጠበብት ዘንድ ቻምፒዮን ኦፍ ዘ ኤርዝ የሚል መጠሪያ የተቸራቸው ድንቅ ሎሬት ነበሩ። ከ50 በላይ ኢትዮጵያውያንን ከክፉ ህይወት አውጥተውና አስተምረው ለተሻለ ህይወት ያበቁ የተፈጥሮ ብቻ ሳይሆን የፍጡራን አለኝታም ነበሩ። በሥነ ምህዳር ሳይንስ አያሌ ምሁራንን ተክተው ያለፉ የህይወት ዘመን አስተማሪም ናቸው። ማን? ሎሬት ዶክተር ተወልደ ብርሃን ገብረ እግዚአብሔር። ለዛሬ በኑ እናስብ ፕሮግራማችን እንዘክራቸው ዘንድ የፈቀድነው የምድራችን ጀግና የሚል ስያሜ ስለተሰጣቸው ስለ ሎሬት ዶክተር ተወልደ ብርሃን ገብረ እግዚአብሔር ይሆናል። አብራችሁን ቆዩ። ሎሬቱ እንዲህ ሲሉ ይናገራሉ። እኔ ወደዚች ምድር በመጣሁበት ዘመን ዓለማችን በጦርነት እየታመሰች ነበር። ይህንን መዘዝ ለዓለማችን ያመጣው ግለሰብ አዶልፍ ሂትለር ይባላል። የዚህ ሰው ባልንጀራም ቤኔቶ ሙሶሎኒ በሀገራችን ነጻነት ላይ ክተት አወጀ። በዘመኑ የነበረው መንግስታችን ፈረሰ። ንጉሠ ነገስቱም አፄ ኃይለ ሥላሴ ወደ እንግሊዝ ተሰደዱ። አቅም ያለው በዱር በገደሉ ተሰዶ የሽምቅ ውጊያ እያካሄደ ነበር። አቅመ ደካሞቹ ደግሞ በጾምና በጸሎት አምላክ ወገኖቻቸውን እንዲረዳላቸው ይማጸኑ ነበር። ይህ መዓት በፕላኔታችን ላይ ሲዘንብ እልፍ አእላፎች ለህልፈት ተዳረጉ። የዛኑ ያህል ደግሞ በመጪው ዘመን ኖረው የበኩላቸውን ለማድረግ ወይም ደግሞ የዕጣ ፈንታቸውን ለመኖር ከተወለዱት አያሌ ህፃናት መካከል አንዱን የሆንኩኝ ሲሉ ይናገራሉ። በ1932 ዓመተ ምህረት ይህችን ምድር የተቀላቀሉት ሎሬት ዶክተር ተወልደ ብርሃን ገብረ እግዚአብሔር ትውልዳቸው በትግራይ ክልል ከአድዋ ከተማ ቅርብ ርቀት ላይ በምትገኘው እርባገረድ በተባለች ሰፈር እንደነበር ይነገራል። ሎሬት ዶክተር ተወልደ ብርሃን ገብረ እግዚአብሔር መሰረታዊውን የሂሳብ ትምህርት ዕውቀትና ከአማርኛ እስከ ግዕዝ ከትግርኛ እስከ እንግሊዘኛ ልሳነ ብዙ ቋንቋን በቤታቸው ውስጥ በታላቅ ወንድማቸው እገዛ እየተማሩ ነው ያደጉት። መደበኛ ትምህርታቸውን የጀመሩት ደግሞ ከአራተኛ ክፍል ላይ እንደነበረም ይነገራል። በ1948 ዓመተ ምህረት የ8ኛ ክፍል ማጠቃለያ ፈተናቸውን ወስደው ከፍተኛ ውጤት ያስመዘገቡት የያኔው ብላቴና የኋለኛው ዘመን የምድራችን ጀግና በ1949 ዓመተ ምህረት ላይ ከ9ኛ እስከ 12ኛ ክፍል ያለውን ትምህርታቸውን ለመከታተል ወደ አዲስ አበባ አቅንተው ጄኔራል ዊንጌትን ተቀላቀሉ። የጄኔራል ዊንጌት ትምህርት ቤት ቆይታቸው ስኬታማ እንደነበር የሚነገርላቸው ዶክተር ተወልደ ብርሃን የ12ኛ ክፍል ፈተና ወስደው እጅግ ከፍተኛ ውጤት በማምጣት በቀድሞ ቀዳማዊ ኃይለ ሥላሴ በአሁኑ አዲስ አበባ ዩኒቨርሲቲ የከፍተኛ ትምህርታቸውን ጉዟቸውን አንድ ሲሉ ጀመሩ። በሎሬት ዶክተር ተወልደ ብርሃን ገብረ እግዚአብሔር የህይወት ጉዞ ዙሪያ ዳጎስ ያለ መጽሐፍ ያሳተሙትና የቅርብ ሰው የሆኑት ደራሲና ጋዜጠኛ ዘነበ ወላ ሎሬት ዶክተር ተወልደ ብርሃን ለ4 ዓመታት የዘለቀው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የትምህርት ቤት ቆይታቸው የላቀ ስኬት የተመዘገበበት እንደነበር ያነሳሉ። በከፍተኛ ውጤት የተመረቁት የምድራችን ጀግና ከቀዳማዊ ኃይለ ሥላሴ እጅ የወርቅ ሜዳሊያ ተሸላሚም ነበሩ። ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ስኬታማ የትምህርት ቤት ቆይታ በኋላ የሁለተኛ ዲግሪያቸውን ለመማር ወደ ዌልስ ዩኬ ያቀኑት ወጣቱ ተወልደ ብርሃን የገቡበት ዩኒቨርሲቲ የአካዳሚክስ አባላት
የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ውጤታቸውን አይተው ማስተማር ወይም ሁለተኛ ዲግሪ መማር ሳያስፈልግህ የዶክትሬት ዲግሪህን መቀጠል ትችላለህ ብለው በመወሰናቸው የሶስተኛ ዲግሪ ትምህርታቸውን ቀጠሉ። የምድራችን ጀግና የሶስተኛ ዲግሪ ትምህርታቸውን ገና የ9 ወራት ቆይታ ጊዜ እየቀራቸው አጠናቀቁ። ነገር ግን ሰውየው ያስተማሩኝ ወገኖች ደሃ ገበሬዎች ናቸው። የተማርኩት ከድህነታቸው ላይ የተቆረሰ በተከፈለ ግብር ነው። 9 ወራትን በዚህ መቆየት አልችልም። በተማርኩት ልክ ሄጄ ወገኖችን ማገልገል ይኖርብኛል። ወረቀቴን በፖስታ ላኩት ብለው ወደ ሀገራቸው ቀድመው ተመለሱ። ዌልሲያንም ቃላቸውን ጠብቀው የዶክተር ተወልደ ብርሃንን የትምህርት ማስረጃ በፖስታ ላኩላቸው። ዶክተር ተወልደ በ1970ዎቹ መጀመሪያ ላይ የአዲስ አበባ ዩኒቨርሲቲ የሳይንስ ፋኩልቲ ዲን ሆነው አገልግለዋል። ከ1975 እስከ 1983 ደግሞ የአስመራ ዩኒቨርሲቲ ፕሬዝዳንት ሆነው ሰርተዋል። አስመራ በህዝባዊ ግንባር ሓርነት ኤርትራ ወይም ሻዕቢያ ስትወረር ወደ አዲስ አበባ መጥተው በያኔው ካቢኔ ውስጥ የባህል ሚኒስቴር ሆነው አገለገሉ። የደርግ መንግስት ከወደቀ በኋላም ለብዙ ዓመታት በሚታወቁበት የአካባቢ ጥበቃ ባለስልጣን በዋና ዳይሬክተርነት አገልግለዋል። በአዲስ አበባ ዩኒቨርሲቲ ቆይታቸው በርካታ ምሁራንን ያፈሩት ሎሬት ዶክተር ተወልደ ብርሃን ገብረ እግዚአብሔር የአካባቢ ጥበቃ ባለስልጣን እንዲቋቋም የጎላ ድርሻ ነበራቸው። የሀገራችንን የብዝሃ ህይወት ኢንስቲትዩት ከማቋቋማቸውም በላይ ዝርያቸው ለመጥፋት የተቃረበ ሀገር በቀል ዛፎችን በማጥናት ለዘራቸው ጥበቃ የሚደረግበት የኢትዮጵያ ጄኔቲክ ባንክ እንዲመሰረት ከፍተኛ ሚና ተጫውተዋል። የሀገራችንን የአካባቢ ጥበቃ ፖሊሲም የቀየሱት እርሳቸው ናቸው። በተጨማሪም የአፍሪካ ሀገራት፣ አሜሪካና የአውሮፓ ሀገራት ኩባንያዎች ወደ ከባቢ አየር የሚለቋቸውን በካይ ጋዞች ለሚደርስባቸው ጉዳት ተመጣጣኝ ካሳ እንዲጠይቁ ካስተባበሩ አካላት መካከል አንዱ እርሳቸው ናቸው። ከሪዮ ዴ ጄኔሮ እስከ ኮፐንሃገን የስነ ምህዳር ጠበቃ በመሆን የዓለማችን መሪዎች ስለ ተፈጥሮ የተዛባውን እይታቸውን እንዲያርሙ በእውቀት ላይ የተመሰረተ ምክረ ሀሳብም ሰንዝረዋል። የዘረመል ምህንድስናን ከተፈጥሮ ሀብት ጋር እንዳይቀላቀል በብዙ ታግለዋል። ከምንም በላይ አስመራ ዩኒቨርሲቲን በመሩበት ዘመን በወቅቱ በነበረው የኢትዮጵያና የኤርትራ ግጭት አንድም ተማሪ ሳይጎዳ ወደ አዲስ አበባ እንዲደርሱ ኃላፊነቱን ወስደው የሰሩ መምህር ብቻ ሳይሆኑ አባትም ናቸው። ይህንን ሁሉ ጥረታቸውን ከግምት ውስጥ አስገብተው በ1993 ዓ.ም የኢግራም ኖቤል ሽልማት የተባበሩት መንግስታት ድርጅት በ1998 ዓ.ም ደግሞ ቻምፒዮን ኦፍ ዘ እርዝ ሲል ሸልሟቸዋል። በ1999 ዓ.ም አዲስ አበባ ዩኒቨርሲቲ የክብር ዶክትሬት፣ 2000 ዓ.ም ላይ ደግሞ ዘ ጋርዲያን 50 የምድራችን ደህንነት ያስጠበቁ ምሁራን መካከል አንዱ ናቸው ሲል እውቅና ሰጥቷቸዋል። ዶክተር ተወልደ ብርሃን ገብረ እግዚአብሔር በስነ ህይወትና በአካባቢ ጥበቃ ላይ ከ30 በላይ ጥናቶችን በማሳተም በዚሁ ዙሪያ በርካታ መጻሕፍትን በመጻፍ የአካባቢ ጥበቃ ስትራቴጂዎችን በመቅረጽ ለሀገርና ለወገን የሚጠቅሙ ተግባራትን አከናውኗል። በነሐሴ 28 ቀን 2008 ዓ.ም በተካሄደው አራተኛው የበጎ ሰው ሽልማት ደግሞ መንግስታዊ ኃላፊነትን በብቃት በመወጣት ዘርፍ አሸናፊ ሆነዋል። ዓለም አቀፉን የስነ ምህዳር ምሁራን አሳምነው የምርጥ ዘር ባለመብት ነን ባይ ካምፓኒዎችንና የምርምር ተቋማትን ሞግተው በዓለም ላይ ከ1.4 ቢሊዮን በላይ አርሶ አደሮችን የዘር መብት ባለቤትነታቸውን ያረጋገጡ የምድራችን ጀግናና ባለውለታ ናቸው። እኚህ ሰው ሶስተኛው ኢትዮጵያዊ ፈላስፋ የሚል መጠሪያ የተቸራቸው ደራሲ፣ ጋዜጠኛ፣ አስተማሪና የሐሳብ ሰው የነበሩት ጋሽ ስብሐት ገብረ እግዚአብሔር ታናሽ ወንድም ናቸው። ምዕራባውያኑ ቻምፒዮን ኦፍ ዘ እርዝ ሲሉ ያሞካሿቸውን የስነ ምህዳር ምሁር ኢትዮጵያዊ ጸሐፍት ደግሞ የምድራችን ጀግና ሲሉ ይጠሯቸዋል። በብዙዎች በሀገራችን ኢትዮጵያ መሬት ላራሹ ብለው ለትግል ተነስተው አራሹን ገበሬ የመሬት ባለቤት ማድረግ ችለዋል።
ነገር ግን ሎሬት ዶክተር ተወልደ ብርሃን ገብረ እግዚአብሔር ብቻቸውን ከ1.4 ቢሊዮን በላይ ለሚሆኑ የዓለማችን አርሶ አደሮች ተፈጥሯዊ የዘር ባለቤትነት መብታቸውን አስረክበው በቀላሉ የማይከፈል ውለታ ጥለውላቸው አልፈዋል። ኢትዮጵያዊው የሥነ ምህዳር ሳይንስ ጠበብት አደጋ ለተጋለጠባቸው ተፈጥሮ ደብዛዋ ፈጽሞ እንዳይጠፋ ዕድሜ ዘመናቸውን ሁሉ ሰርተዋል። በመጨረሻም በተወለዱ 83 ዓመታቸው መጋቢት 12 2015 ዓ.ም ከዚህ ዓለም በሞት ተለይተዋል። ሞታቸውን ተከትሎ ጋዜጠኛና ደራሲ ዘነበ ወላ እንዲህ ሲሉ ሐዘናቸውን ገልጸው ነበር። ተፈጥሮ ጠበቃዋን ተነጥቃለች፣ ምድር ባለውታዋን አጣለች። ዓለም ላይ ለቆይባቸው ዓመታት ለተፈጥሮ ተገቢውን ውለታ ከከፈሉና በጣት ከሚቆጠሩ ብድር መላሾች መካከል በእርግጠኝነት ሎሬት ዶክተር ተወልደ ብርሃን ገብረ እግዚአብሔር አንዱ ናቸው ሲሉ ነበር ሐዘናቸውን የገለጹት። እንደተባለውም ዕጣ ፈንታቸውን ብቻ ኖረው ያለፉ ሳይሆን ለሀገራቸው አያሌ በርካታ ስጦታቸውን አበርክተው ያለፉ የምድራችን ጀግና ሆነው አልፈዋል። እኛም የገነት በሮች ይከፈትልዎ ስንል መልካም ምኞታችንን እየገለጽን ለዛሬ ነበረን ቆይታ እዚህ ላይ እናበቃለን። ስለ ሎሬቱ የበለጠ መረጃ ይኖራችሁ ዘንድ በዘነበ ወላ የተጻፈውን የምድራችን ጀግና የተሰኘውን መጽሐፍ እንድታነቡ ግብዣችን ነው። ሐሳብና አስተያየታችሁን እንደተለመደው በኮሜንት አድርሱን። ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ኑ አብረን እናስብ። መልካም ጊዜ